አስቸጋሪ በሆነ ሁኔታ ውስጥ አልፋችሁ የመጣችሁ ሰዎች አላችሁ። ዛሬ የናንተ ቀን ነው። ወድቀም እንኳን አትጠፋም። ቆሞ ከሚከራከረው ጠላት ወድቀ አንተ ትበልጣለህ። ቆሞ ከሚያስጨንቀው ቆሞ ከሚያሳድደው ጠላት ወድቀ ትበልጣለህ። እንወርቃለን እንጂ አንጠፋም ይላል ጳውሎስ። እንጨነቃለን፣ እንሰደዳለን፣ እንወርቃለን፣ ሰዎች የሚሆኑትን ሁሉ እንሆናለን፣ ግን ምንም አንሆንም። በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 1 ጀምሮ ጳውሎስ በሕይወቱ ላይ የደረሰውን የተፈራረቀውን መከራዎቹን አንድ ባንድ ይናገራል። በዱላ ተደብድቧል፣ እንደ ውሻ በድንጋይ ተቀጥቅጧል፣ የመርከብ አደጋ ተጋፍቷል፣ በመርከብ አደጋ ውስጥ አልፏል፣ በነፋስ ተመቷል፣ በፀሐይ ተቃጥሏል፣ እስር ቤት ተጥሏል፣ በዱላ ተደብድቧል። ምን ያላለፈው ነገር አለ? በዚህ ሁሉ ግን አንጠፋም ይላል።